ይህ ዘውትር ወደ እናንተ እየተዘጋጀ የሚቀርበው የግል ስብዕና ስልጠና አምዳችን ነው። በዛሬው የግል ስብዕና ስልጠና ቆይታችን ሳምንት ጀምሮ የነበርነውን የይቅርታና የምስጋና ክፍል 2 የምንከታተልበት ቀን ነው። ይህንን ትምህርታዊ የሆነ ቪዲዮ በምንመለከትበት ጊዜ ለኛ ጠቃሚ የሆኑ ሐሳቦች በሚመጣ ጊዜ ቪዲዮውን በማቆም መልእክቶቹን ወይም ደግሞ መረጃዎቹን በማስታወሻ ደብተራችሁ ላይ እንድትጽፉ ስንል እናስታውሳለን። መልካም ቆይታ። ስለዚህ ምስጋና የሚሰጠን ትልቁ ነገር ደስታ ነው። ማመስገን ባለ ነገር እያመሰገንን ስንሄድ ደስተኞች እንሆናለን። ብዙ ሰው ግን እቃ ሳገኝ፣ ንብረት ሳገኝ፣ ውጤት ሳገኝ፣ ግቤ ሲሳካ፣ ከሰው ስበልጥ፣ ስለብስ፣ ስበላ፣ ስዝናና ነው ደስ የሚለኝ ብሎ ስለሚያስብ እነሱ ነገሮች ይሰራል። እና የሚገርማችሁ ልብ ብላችሁ እንደሆነ ዛሬ የያዛችሁትን ሞባይል፣ ዛሬ ያላችሁን ንብረት ወይም ልብስ ወዘተርፈ አስቡና የሆነ ወቅት ትመኙት የነበረው ትፈልጉት የነበረውና ያን ነገር ሳገኝ ነው መደሰተው ብላችሁ ከዛ ሰርታችሁ ወይ ሰው ሰጥቷችሁ ሊሆን ይችላል፣ ወይ ገዝታችሁ ሊሆን ይችላል፣ ወይ ብቻ ሳምሃው ያንን የምትፈልጉትን ነገር አገኛችሁ። ደስታችሁ ምን ያክል ደቂቃ፣ ምን ያክል ሰዓት፣ ምን ያክል ቀን፣ ምን ያክል ወራት ቆይቷል ሲባል አመስጋኝ የሆነ ሰው ካልሆነ በስተቀር ወዲያው ተኗል። እንደውም ያንን ነገር ባገኘ በተወሰነ ደቂቃ ውስጥ ጠፍቶ እንደገና ሌላ ፍላጎት ተተክቷል። ለምን? የዚህ ሰው ኢንተርናል ስቴቱ ወይም ደግሞ ከውስጥ ያለው ስብዕና ባንለው ማንነቱ ምን ሆኗል? የተገነባው ፕሮግራሚንጉ መፈለግ ላይ ብቻ ነው። ስለዚህ ሲያገኝም የሚቀጥለውን ለመፈለግ ይሄዳል። ስልክ ለዚህ ነው የስልክ ካምፓኒዎችን ካያችሁ እነ ሳምሰንግ እና አይፎን ሊሆን ይችላል በየአመቱ አዳዲስ ይመጣል። ስለዚህ አንድ አመት ብቻ ነው ያስከው ስልክ የምትኮራበት ከሆነ ከዛ በኋላ ሌላ ይመጣል። ያኛውን መጥላት እንትን እኮ ይሄ ያለው ይሄኛው እኮ ይሄ የለውም እያልክ ወደሚቀጥለው እያለን እንሄዳለን። በዚህ አይነት በጡዘት ውስጥ ነው የምንሞተው ኖርን ሳይባል። ባለን ነገር የምናመሰግን ከሆነ እኔ አስታውሳለሁ አንድ ጊዜ ስልክ የሚይዛት ስልክ ጥሩ ገቢ የሚያገኘው በጣም ትንሽ ነበረችና በምንሰራው ንግድ ላይ እኔ ይዤ ብዙዎችን ኮች አደርጋለሁ፣ ትሬን አደርጋለሁ። አረ ነጽ ይሄን ስልክን ቀይር፣ ሰዎቻችን እኮ ስናመጣ ይሄን ስልክ ይዞ እንዴት ትልቅ ሰው ነኝ ይላል አይነት ብለው ያስባሉ አሉ። ይደውላል እና መልስም ይሰጣል፣ ይቀበላል። የምፈልገው ደግሞ ስልክ ለዛ ነው። ብዙዎች ግን ለእይታ ነው የሚፈልጉት። አሁን ማርኬተሮች ሆናችሁ የምታዳምጡኝ ሰዎች ላይ ሳይኮሎጂካል ኢምፓክት ለመፍጠር የተለያየ ኢሜጅ ቢልድ ማድረግ ሊያስፈልጋችሁ ይችላል። ልብስ ሊሆን ይችላል፣ ስልክ ሊሆን ይችላል፣ ሌሎችም ዲቫይሶች ሊሆኑ ይችላሉ። አስፈላጊውን ነገር በማርኬቲንግ ሙያ ውስጥ አድርጉት፣ ችግር የለውም። ነገር ግን እኔ እሱ ነኝ ካልን ችግር ነው። እኔ ስልኬ ነኝ፣ እኔ ዲቫይሶቹን ነኝ ወይም ደግሞ ማቴሪያሎቹ ነኝ ካልን ችግር ነው። ስለዚህ ለምንድን ነው የምፈልገው ብለን እንወቅ መጀመሪያ። ብዙ ሰዎች የሚፈልጉት ለኢጓቸው ነው። የተለያዩ ማቴሪያሎችን የሚፈልጉት እሱን ሳገኝ ነው ከሰው እኩል የምሆነው። ስለዚህ ከሰው እኩል ሲጀምርም እኮ እኩል ነኝ። ስለዚህ ማንነታችንን በትክክል ካላወቅን በማቴሪያል ጡዘት ውስጥ በዛ ውስጥ ስኬታማ የሚሆኑ ሰዎች እነማን ናቸው ሲባል ሻጮች ናቸው። እስቲ ብዙ ጊዜ ቤታችሁ ግቡና ቁምሳጥናችሁን እዩ። አብዛኛው ሰው በማይለብሰው ልብስ የተሞላ ነው። አብዛኛው በተለያየ ጊዜ ለኢጎ ሲል የገዛው ማለት ነው። ስለዚህ መሆን ያለበት ልናደርገው የሚገባውን ነገር ነው መግዛትም ካለብን የምንገዛው። ስንገዛም አላማው ከሰው እኩል እንድንሆን ሳይሆን አላማው ለምፈልገው ጉዳይ ሊያገለግለኝ ነው፣ አለቀ። መገልገያይ ነው ማለት ነው። ያንን ካደረግን በጣም ስኬታማ ውጤታማ የሆነ ህይወት፣ ደስተኛ ህይወት መኖር እንችላለን። ስለዚህ ምስጋና ደስታን ያመጣል እንጂ የሚያስደስት ነገር ስናገኝ አይደለም የምናመሰግነው። ሁለቱን በደንብ በአግባቡ እንገንዘብ። ሰዎች አግኝቼ ነው የማመሰግነው ብለው ካሰቡ ለዘላለም ለማግኘት እንደጦዙ ነው የሚኖሩት። ለምን? ልክ ሲያገኙ አንድ ያመሰግናሉ፣ ሌላ ደግሞ የሚፈልጉትን ነገር ፍለጋ ብዙ ይሄዳሉ። መሆን ያለበት እያመሰገንን መኖር ነው። ለምን? የተሰጠን የሚቆጠር በሺዎች የሚቆጠሩ ነገሮች ከሰውነታችን ጀምሮ ከቤታችን ጀምሮ እንዳሉ ቅድም አይተናል ማለት ነው። ስለዚህ ምስጋና ያንሰኛል ብለን እንዳናስብ ሁላችንም የምስጋና ባህር እንደሆነን ተገንዝበን እያመሰገንን እንኖር። ሲጀምር የሰው ልጅ የተፈጠረው እንዲያመሰግን ነው እንጂ ማቴሪያል እንዲሰበስብ አይደለም። ማቴሪያል ሰብስቦ ስንመጣ አይታችሁ እንደሆነ የሰው ልጅ ሲወለድ የተወለደው ራቁቱን ነው የተወለደው። ሐሳብም የለውም፣ ቋንቋም የለውም፣ ምንም ነገር አልተሞላበትም። ህፃናትን ብታዩ አንድ ከላቲን አሜሪካ፣ አንድ ከአሜሪካ፣ አንድ ከአውሮፓ፣ አንድ ከአፍሪካ፣ አንድ ከቻይና ብናመጣ ከኤሽያ ብናመጣና ህፃናትን ቀን አንድ እንደተወለዱ ብታያቸው
ያላቸው እንቅስቃሴ ምናምን ምንም ይሄኛው አሜሪካዊ ነው ይሄኛው እንትናዊ ነው አትሉትም ከለራቸውን ካልሆነ በስተቀር በውስጣቸው ባህሪያቸው ምናምን እንቅስቃሴያቸው ግን በጣም ሃርሞኒየስ የሆነ ነገር ነው። ቀስ በቀስ የሰው ልጅ ሲመግባቸው ስም ይሰጣቸዋል፣ ዜግነት ይሰጣቸዋል፣ ቋንቋ ይሰጣቸዋል። አንተ ይሄ ነህ አንተ ይሄን አይደለም እየተባለ ያድጉና በኋላ የሆነ ግዑዝ ነገር ለብሰን ያኛውን ከፒውር ከንጹህ ማንነታችን ወጥተን ሌላ ነገር ውስጥ እንገባለን። ስለዚህ ለማመስገን እንቸገራለን። ከሰው እንለያለን፣ ከሀገር እንለያለን፣ ከንብረት እንለያለን። ምን ሆነ ማለት ነው? ኮምፕሊትሊ ራሳችንን እንደ አንድ ሸቀጥ አደረግነው ማለት ነው። ከዚያ በላይ ሆነን በምስጋና ውስጥ ብቻ ብንኖር ከፍ ያለ ህይወት በማቴሪያል የሚለካ አይደለም። በጣም ብዙ ሰዎች በምድር መለኪያ ደሃ በሚባል ነገር ውስጥ ሆነው እጅግ በጣም ሀብታሞች አሉ። ስለዚህ በልቦናችን የምንፈልጋቸውን ነገሮች ሁሉ እናገኛለን፣ ፈጣሪ ይሰጣናል። እነሱን ለማግኘት ግን ሁል ጊዜ በተሰጡን ነገሮች ላይ ካለን ከሰውነታችን ጀምሮ እያመሰገንን መሄድ አለብን። ሰዎች ሲጀምር ሰውነታቸውን ነው አማረው የሚጀምሩት፣ ቤተሰባቸውን ነው አማረው የሚጀምሩት፣ ሀገራቸውን ነው አማረው የሚጀምሩት። አለቀ። ምሬት ላለው ምሬት ይጨምርለታል። በህሊናችን ውስጥ ምስጋና እንዲመላለስ እንትጋ፣ እንጠንክር። ከዛ በኋላ አንድ አመት ሞክሩት። አሁን 2016 ነው ያለነው። ሞክሩት ይሄንን አንድ አመት ጠዋት ቀን ማታ ሆን ብለን በነገሮች ሁሉ ያሉን ነገሮች እናመስግን። ሰው እኮ ታክሲ እንኳን ውስጥ ገብቶ አጠገቡ ሰው ሲቀመጥ አጠገቤ የተቀመጠው ሰው ማን አጠገብ? እኔ አጠገብ ስጦታዬ ነው ማለት ነው። በሀገር ውስጥ የሚኖሩ ሰዎች የኔ ሀገር ውስጥ የሚኖሩ ሰዎች የኛ ሀገር እንዲባል ካስባሉት መካከል አንዱ ሁለቱ አለቀ። ስለዚህ ሁሉም የኔ ነው። የኔ በሚል ምክንያት እናመስግን። ስናመሰግን ይበዛልናል ማለት ነው። ሌላው ምስጋና ለፈጣሪ ብቻ ሳይሆን ለሰዎችም እንሰጣለን አይደለ? ሰዎች የተለያየ ነገር ሲያደርጉልን፣ አሁን ለምሳሌ ሲያደርጉልን ሲባል በገንዘብ ምክንያት ሰዎች ሲሰሩ ያለማመስገን ዝንባሌ በሰዎች ዘንድ አለ። ለምሳሌ ካፌ ውስጥ ገብተን አንድ ሰው ሲያስተናግደ ሊሆን ይችላል። ሱቅ ውስጥ ሄደን አንድ ነገር ስጠኝ ብለን ከዛ ገንዘባችን ከፍለን ስንገዛ አናመሰግንም። ለምን? ገንዘብ ስለሰጠሁት ነው እንላለን። አይደለም። ያንን የምፈልገውን ነገር በገንዘቤም ቢሆን ለመግዛት አንድ ሱቅ አስፈልጎኛል። ከዛ ደግሞ በሱቅ ውስጥ ያለው ሰው የሚያገለግለኝ አስፈልጎኛል። ያችን ዕቃ ከዛ ጋር አንስቶ በጉልበቱ ለኔ ሰጥቷል። ስለዚህ ማመስገን አለብን እና ምስጋና ለተደረገልን ሁሉ ሰዎች አጠገባችን ለመጡ የምናደርግበት ነው። ዛሬ ቁጭ ያላችሁበት ቆማችሁ መንገድ ላይ መሆናችሁ ከሆነ ይህንን የምታዳምጡት እስቲ እላያችሁ ላይ የለበሳችሁትንና የያዛችኋቸውን ነገሮች አስቡ። የስንት መቶ ሰዎች የስራ ጥርቅም ላይ ነው ያለ ነው። የለበሳችሁትን ምናልባት ቲሸርት ከሆነ ከላይ የለበሳችሁትን ብቻ ልብ በሉ፣ ወይም ጫማችሁን ይሁንና ያንን ያደረጋችሁትን ጫማ ስንት ሰዎች ተሳትፈውበታል እንዲመረት። በጣም በሚገርም ሁኔታ ምናልባት ከእርሻ የተነሳ ከሆነ ወይንም ከእንስሳ የተነሳ ከሆነ በዛ ውስጥ የብዙ ሰዎች ጉልበት፣ ላብ፣ ምናልባትም ጸሎት፣ ያችን ለመሸጥ የጸለየ ሰው አለ እና ብዙ ጥረቶች ናቸው። መተው እናንተ ጋር ጫማ ይመስላል እንጂ የብዙ ሰው ኢነርጂ ነው እዛ ላይ ያለው። ምናልባት ሸሚዝ ይመስላል እንጂ የብዙ ሰው ኢነርጂ ነው ያለው። ስለዚህ ማመስገን፣ እሱን ሁሉ በማየት ውስጥ ማመስገን አለብን ነው። ስለዚህ አንድን ሰው ስነሳ እዛ ጋር ሱቅ ውስጥ ሄጄ ቡቲክ ውስጥ ሄጄ አቀብሎ የሰጠኝ ሰው እሱም ብቻ አይደለም፣ ከዛ ጀርባ ያለውንም አያችሁ። እንደዚህ ስናሰፋው ምን ይፈጠራል? ህሊናችን ዘወትር ነገሮችን ወደ ማድነቅ፣ ለአገልግሎት ለተደረገልን አገልግሎት የማመስገን ስሜት ውስጥ ይገባል። በምስጋና የተሞላ ህሊና ማማረሪያ ቦታ ያጣል። በምስጋና የተሞላ ህሊና አለኝ የሚለውን ነገር ስለሆነ የሚያውቀው ተበረከተልኝ የሚል ስሜት ውስጥ ስለሆነ የሚያውቀው ጉድለትን ማየት አይችልም። ጉድለት የለውም አይደለም፣ በማቴሪያል ጎድሎን ሊሆን ይችላል። ህሊናችንን ግን በእንደዚህ ስንሞላው በውስጥ ያለው በኢንተርናል ፊልዳችን ፖዚቲቭ ኢነርጂ ይሆናል ማለት ነው። ይህ ፖዚቲቭ ወይም አዎንታዊ ኢነርጂ የምንለው ወደ ውጭ ምን ይፈጥርልናል? እንዲህ አይነት ስሜት የሚሰጡን ሰዎችን፣ ቁሳቁሶችን፣ ሁኔታዎችን፣ ክስተቶችን ያመጣልናል። በቤታችን፣ በሀገራችን፣ በሰፈራችን፣ በስራችን፣ በኪሳችን፣ በጤናችን እንደዚህ ይመጣልናል ማለት ነው። ስለዚህ ትልቅ መድኃኒት ነው ማለት ነው ምስጋና። ይህንን ብናደርግ፣ ለሰዎች ብናመሰግን ለኛ ይደረግልናል። አንድ ሰው ሱቅ ውስጥ ያቀብለን ያልኳችሁ እንግዲህ ሌሎችም ብዙ ነገሮች አሉ። ብዙ ነገሮች ምናልባት ታክሲ ውስጥ ገብተን ወይም ባስ ውስጥ ገብተን
እንትን ከፍለን ምንድነው የሚከፈለውን ከፍለን ከዛ መልስ ሲሰጡን አመሰግናለሁ ማለት እንዴ ላይሰጠኝ ነው ታዲያ ብሎ ከማማረር ብዙ ሰው ታክሲ ውስጥ መልስ ያስቀርብኛል የሚለው ሜንታሊቲ ስለሚይዝ ዝርዝር እስኪያገኝ እንኳን ሲቆይበት ምን ያደርጋል? ይኸው ሊያስቀረው ነው እነዚህ ሌቦች የሚለውን እያሰበ ይቆያል። ከዛ አታመጣም ብሎ ይሳደባል። ሲሳደብ እዛ ጋር ደግሞ የተሻለ ስድብ አለ፣ በደንብ ላለው ይጨመርለታል። ስድብ ላለው የተሻለ ስድብ ይጨመርለታል። ነገር ግን ረስቶት ሊሆን ይችላል። ስለዚህ እንደዚህ አጎንብሶ የሚለፋው የኔ ወንድም ሊሆን ይችላል። ቆሞ ቀኑን ሙሉ ጮክ ብሎ የሚጣራው የኔ ጓደኛ ሊሆን ይችላል። እኔም በዛ ቦታ ልሆን ይችላለሁ። ስለዚህ ፈጣሪ ሆይ እሱን እርዳው ወዘተርፈ እያልን በምስጋና ውስጥ ብንሆን መልስም ሲያመጣልን ከረሳውም ደግሞ ይቅርታ መልሳለኝ ብለን በትህትና በመናገር ከዛም ሲሰጠን አስተዋጽኦም ሲሰጠን አመሰግናለሁ መልሴ ነው የኔ ነው መብቴ ነው ካለን ኦኬ መብቴ ነው የሚለውም ከጠቀመ በዛው መኖር ይቻላል። እሱንም ይወስድብን ማንም ሰው የለም። ነገር ግን እችን ለውጥ በማምጣት የህሊና ሽፍት ማለት ነው እይታችን ጉድለት ላይ ከሚሆን ለወጥ አድርገን ደግሞ ሙላት ላይ ብናስብ ለምን ብዙ ሙሉ ነገሮች የተሰጡን ስላሉ ያንን በማድረግ ሰዎችን በማመስገን ወደኛ ምስጋና እንዲመጣ ማድረግ እንችላለን። የምናመሰግንባቸው ነገሮች በህይወታችን እንዲከሰት ማድረግ እንችላለን። አሁን እንግዲህ ሰላምን፣ ፍቅርን፣ ደስታን፣ ህይወቱን እነዚህን ስናይ ሰላም በነፃ የተሰጠን ነገር ነው። ፈጣሪ ስንወለድ ሰላምን ሰጥቶናል። ፍቅርም እንደዚህ ተሰጥቶናል። በነፃ ነው የምናገኘው። ደስታም በነፃ ነው የምናገኘው። ብዙዎች ግን በማቴሪያል ደስታን አገኛለሁ ብለው የሚሞክሩ አሉ። አንዳንድ ሰዎች ካያችሁ በጣም ጥሩ ቤት ይሰሩና በዛ ውስጥ ግን በጭቅጭቅ በግጭት ወር ደግሞ ሰላም አጥተው ይኖራሉ። ስለዚህ ቤት ግንባታው ሰላምን አያመጣም። ውስጣችን በነፃ የተሰጠው የሰላምን ኢንግሪዲየንት ካልተጠቀምንበት በስተቀር ማለት ነው። ስለዚህ እነዚህን ሰላምን፣ ፍቅርን፣ ደስታን በነፃ ስለሆነ ፈጣሪ የሰጠን ለሰዎች የምንሰጠው በነፃ ነው። ሲከፈለኝ ማለት የለብንም። እነዚህን ደግሞ ለማድረግ የምንጠቀመው ምስጋናን ነው። ለሚደረግ በቤታችን ውስጥ ሰራተኞችን ቀጥረን እናሰራለን። እኛም ደግሞ የሆነ ቦታ ተቀጥረን እንሰራለን፣ ወይንም ደግሞ የራሳችንን ነገር እንሰራለን። ቤታችን ውስጥ ለሚያገለግሉን ሰዎች ስለከፈልኳት ነው በማለት ፋንታ ስለ መልካምነቷ ነው የምትሰራው ብሎ ማመስገን፣ ብሩን ሳይሆን ማሰብ ወይም ቀጣሪነትን ራሳችን ከላይ ከፍ በማድረግ ሁለታችንም ሰዎች ነን። ነገ እኮ በጽድቅ ዓለም ስናየው እኛ ኩነኔ ውስጥ እነሱ ጽድቅ ውስጥ የሚገቡ ሰዎች እኮ ሊሆኑ ይችላሉ። ስለዚህ መኮፈስ አያስፈልግም ማለት ነው። የሚያስፈልገው ምንድነው? ነገም ለጽድቅ የሚሆንልኝን ነገር በምስጋና ማሰራት። ጓደኞቼ ጋር ሁሉ ጊዜ ጥሩ ሲያደርጉልኝ ብቻ ሳይሆን መጥፎ ነገርም ሲያደርጉ ወይም ሲሳሳቱም ያኔ በምስጋናው ስህተቱን ማመስገን አይደለም፣ እነሱን ዝቅ ሳናደርግ ድሮ የሚመሰገንባቸውን ነገሮች ይዘን መኖር ውስጥ መቀጠል አለብን ማለት ነው። ስለዚህ በነፃ ምስጋናን፣ ሰላምን፣ ፍቅርን ለሰዎች እየሰጠን እንኖር። አሁን አንድ ነገር እንድታደርጉ የምፈልገው እኔ የዛሬ 15 ዓመት አካባቢ ይመስለኛል 13 ዓመት በትክክል 13 ዓመት አካባቢ አንድ ልጅ በጣም የሆነ ድንቅ የሚሰራ ነገር ሲሰራ ያሳየኛል እና ዋው እንዴት ነው እንደዚህ ነገር የምትሰራው ብዬ ስጠይቀው አይ ዋናው ምስጋና ነው። በቀን ውስጥ 50 ምስጋና መስግን። ስታመሰግን አይቻልም የሚባሉ ነገሮች፣ አሉታዊ ነገሮች፣ እንቅፋቶች፣ ችግሮች እየጠፉ ይመጡና ተአምራዊ የሆኑ ነገሮችን ጭምር መስራት ትችላል። አስቡት። በምስጋና ነው እንግዲህ የማወራቸው። አንዳንድ ሰው እንደዚህ ሲባል ምስጋናን በአንደበቱ ዝም ብሎ የሚያነበንባለ፣ በልቡ ጭንቀትን ይዞ በአንደበቱ ምስጋናን የሚያወጣ ማለት ነው። ይሄ ምንም በቃ ማጣፋት በሉት። ዜሮን ከላይ ይጽፋል፣ ዜሮን ከታች ሁለቱን ያጣፋል። ስለዚህ ምስጋና ስሜት ነው እና ከልብ ሆነን ስለ ዳሽ አመሰግናለሁ የምንለውን ነገር ፈጣሪን በጽሁፍ 50 ብትጽፍ በጣም መልካም ነገር ይሆንልሃል ብሎኝ ረጅም ጊዜ ያንን ልምምድ አድርጌዋለሁና የሚገርም ለውጥ ያመጣል። ስለዚህ እስቲ ዛሬ ጀምሮ አንድ የምስጋና የምትጽፉበትን ኖትቡክ ነገር አዘጋጁና ግዙና ከዛ ከላዩ ላይ ጻፉበት። ምስጋናዎቼ ደግሞ የምስጋና መጽሐፍ ይበሉና ከዛ በየቀኑ ከጸሎታችሁ በኋላ ሊሆን ይችላል፣ በፊት ሊሆን ይችላል። የጸሎት ልምምድ ከሌላችሁ ማታና ጠዋት አንሱና የምትችሉትን ያክል ጻፉ። ምስጋና ስለ ዳሽ አመሰግናለሁ። ስታመሰግኑ ኢምንት የሚባሉ ነገሮች፣ ተራ የሚባሉ ነገሮች ግን ማመስገኛዎቼ የሚሆኑ ምናልባት ለማመስገን ጭንቅላታችሁ ውስጥ ባዶ ከሆነ ባጣው ምን እሆናለሁ ብላችሁ እስቲ ያስቡ። አንድ ነገር ቅድም ስለ ትንሿ ጣት ላይ ስላለ ጥፍር ነግሬያችኋለሁ። ተራ ነገር ይመስለናል። እስቲ እቺ ትንሿ ጣቴ ጥፍር ተነቅሎ ጥፍር አልባ ቢሆን
ምን አይነት ነገር ይፈጠርብኛል? ከዛ ኦኬ ዋው ለካ የሚመሰገን ነው ቫልዩንና ብዙ ጊዜ ነገሮችን ስናጣቸው ስለሆነ የምንገነዘበው ሁሉ ጊዜ እንዲተለማመዱ አይደለም ስለማጣት ሁሉ ጊዜ አስቡ ሳይሆን ለማመስገን አንድ ጊዜ እውነት ይሄ ነገር ይመሰገንበታል ካላችሁ አንድ የምስጋናን ለመጀመር ባይኖረኝ ምን ይጎልብኛል ብላችሁ አስቡ። ከዛ እናመሰግናለን። ብዙ ሰው ከቤተሰቡ ጋር ይጋጫል፣ ይጨቃጨቃል። ቢያጣው ግን ነገ የሚጎዳው ቤተሰቡን ያ ሰው ነው። ስለዚህ እንዳላጣቸው ሁልጊዜ ከኔ ጋር እንዲቆዩ ማመስገን አለብኝ። ምስጋና ኃይል አለው ሲባል ሰዎችን ከኛ ጋር ረጅም ጊዜ እንዲኖሩ ያደርጋል። ይሄ የፈጣሪ ስራ ነው፣ የሰው ችሎታ አይደለም። ስለዚህ ያንን ለማድረግ ደግሞ በየቀኑ ከልባችን ሆነን ምናልባት 10 ካላችሁ 10 ምስጋናዎቻችሁን 20 ካላችሁ 20 30 ከሆነ እኔ 50 ተብዬ ትዝ ይለኛል 3-4 ጽፌ የመጀመሪያ ቀን 3-4 ጻፍኩኝ። ከዛ ከየት ይምጣ የሚመሰገን ነገር ሊትራሊ ጭንቅላቴን መጭመቅ ነበረብኝ ምስጋና ፍለጋ ማለት ነው። ያንን ያክል የማመስገን ደሃ ነን። ግን እኮ የተሰጠን በሺ የሚቆጠር ሰው ሺህ ነገር ተሰጥቶት እስቲ ሺዎቹን ቁጥር ሲባል 3ቱን ጠርቶ ሌሎቹ ከጠፉበት ማመስገን ማለት እንዳለን ማወቅ ማለት ነው፣ ሌላ ነገር አይደለም። ስለዚህ እንዳለኝ ማወቅ ማለት ነው። ለእያንዳንዷ ነገር ተራ አትበሉት። የሰውነት ክፍል ሊሆን ይችላል፣ ቁሳቁስ፣ ንብረት፣ ሁኔታ፣ ሰዎች፣ ክስተት፣ ሀገር፣ እውቀት ወዘተርፈ ሊሆን ይችላል። ፍላጎትን ጨምሮ ፍላጎት ለአንዱ የተሰጠው ለአንዱ አልተሰጠው እንዲህ አይነት መሻት ስለሰጠኝ አመሰግናለሁ ማለት ጭምር ሊሆን ይችላል። በዝርዝር እንጻፋቸውና በየቀኑ ያንን እያደረግን ስንሄድ አንዳንድ ቀን ምን ይፈጠራል? በጥልቀት ስታመሰግኑ ማልቀስ ድረስ እንደርሳለን ማለት ያስለቅሳል። ለምን? ሌላው ነገር ሁሉ ጠፍቶ ያለን ነገር ላይ ስናተኩር ለካ እንዲህ አይነት ሀብት አለኝ የሚለውን ነገር በደስታ ፈንቅሎ ያስለቅሳልና በደስታ ማልቀስ የምንችልበት ያክል ነገር ተሰጥቶናል። ነገር ግን ስናዳፍን የምንፈልገውን ነገር ባለማየት አዳፍነን ተቆልሎ አፈሩ ሩቅ ሆኖብናል የምናመሰግንባቸው ነገሮች። በዚህ የተነሳ ውስጣችን እየተከፋ እየደበረ ወይም የሆነ ሸክም ውስጥ እንዳለ ሰው ሆነን እየኖርን ነው። በምስጋና እነዚህን ከላይ ያሉትን የተቆለሉትን ነገሮች እያነሳን የራቀውን ነገር ወደ ላይ ወጥቶ እንቋችንን ያንን የሚያብረቀርቀውን እውነተኛ ማንነታችንን ያንን ውድ የሆነውን ውብ የሆነውን ህይወታችንን ያንን በጣም ድንቅ የሆነውን ከፈጣሪ ጋር አምሳያ ያለውን ማንነታችንን አውጥተን እንኖራለን። በዛ ምክንያት በህይወታችንም ላለው ስለሚጨመርለት መጨመር ያለበት ነገርን ፈጣሪ በወቅቱ በሰዓቱ ይጨምርልናል። ናው እንግዲህ የሚቀጥለው የምናየው ነገር ምንድነው? ይቅርታ ነው። ለማመስገን አንዱ አንቆ የሚይዘው ነገር ይቅርታ አድርገን ሸክማችንን ማውረድ አለመቻል ነው። ቅድም እንዳልኳችሁ የምናመሰግንባቸው ነገሮች ሩቅ የተቀበሩት ከላይ የተሸፈነው ምንድነው? ምሬቶች ስላሉን ነው፣ ወይንም ደግሞ ግጭቶች ስላሉን ነው። እነሱን ነገሮች አንስተን ወደ ላይ የምናወጣው መልካም ነገርን ከውስጣችን እንዲወጣ የምናደርገው በተለይ በሰዎች ላይ አዝነናል፣ ተቆጥተናል፣ ወይም ደግሞ ተከፍተናል፣ ተቀይመናል፣ አስቀይመናል ወዘተርፈ በማወቅም ባለማወቅም ይሄን እናደርጋለን። ሰዎች ስለሆነ ደካሞች ነን፣ እናጠፋለን። ስናጠፋ መስተካከል አለብን። ደስ የሚለው ቁልፍ ነው። ሰውነን ጥፋት አለን። ጥፋትን የምናርመው ደግሞ በይቅርታ ነው። ስለዚህ ይቅርታ አለ ተብሎ እያጠፉ አይኖርም። ሁልጊዜ ላለማጥፋት እየሞከርን ስናጠፋ ደግሞ ደካሞች ስለሆነ በመሳሪያችን ይቅርታን መስጠት፣ ይቅርታን መቀበል፣ ሰዎችም ይቅርታ ሲጠይቁን መቀበል አለብን። እንደዚሁም ስናጠፋ ይቅርታን መስጠት አለብን ነው። ስለዚህ ይቅርታ ማለት ከባድ የሚያደርገው ችግር ምንድነው? ጥፋተኝነትን መቀበል ነው። ይቅርታ ማለት ቃሉን ማውጣት ብቻ ሳይሆን በስሜት አጥፍቻለሁ። አሁን ህሊና ይሄን አይቀበልም። አጥፍቻለሁ የሚለውን ነገር ለማዋጥ መጀመሪያ ላይ ስልጠና ስንጀምር የነበረው ታላቅነትን ተገንዘብ። ታላቅነቱን በውስጡ ያልተገነዘበ ሰው የሰራው ታላቅ ስለሆነ በጭራሽ አይዋጥለትም። ታናሽነቱን የተገነዘበ ሰው ይቅርታ በል ሲባል ይባስ ያነሰ ስለሚመስለው አያደርግም ነው። ስለዚህ ምን ማለት ነው? ታላቅነት ማለት በሰዎች ዘንድ አይደለም፣ ከፈጣሪ ጋር ስንለካ ለሰዎች አገልጋይ ነን፣ እንድናገለግል ነው የተፈጠርነው። ስለዚህ ዝቅ ብለን ማገልገል አለብን። አንዱ አገልግሎት ደግሞ በታናሽነቴ ምክንያት አጥፍቻለሁ፣ ስለዚህ ይቅር በለኝ እንላለን ማለት ነው። ሰዎች እንደዚሁ ሰዎች እኛን በድለውን ደግሞ ይቅርታ ሲጠይቁ ከልባችን
ብዙ ጊዜ ሰዎችን ለማስታረቅ ምን ያክል ኢነርጂ እንደሚፈጅ አይታችኋል። ሰዎች ተሰብስበው ሽምግልና ተጠርቶ ካልሆነ ፍርድ ቤት ተሄዶ ምናምን እንደውም ይቅርታል በፍርድ ቤት እንትን ነው ለመለያየት ነው፣ በደንብ ለይቶለት ለመለያየት ነው እንጂ ለማስታረቅ የሚሰራ ፍርድ ቤት አይደለም በብዛት የሚሄደው። በሽምግልናም ብዙ ችግር ነው እንደውም ሰዎች የሚያነሱት። በሽማግሌ መካከል ሲቀመጡ በፊት አውርተውት የማያውቁትን አውጥተውት የማያውቁትን እንዲያርጎኝ የሚል ነገር ነው ሰዎች የሚያነሱት። ስለዚህ ይቅርታ ማለት ለሰው አይደለም ለራስ ነው። ይቅርታ መጠየቅም መስጠትም። ለዛ ደግሞ ስህተትን መቀበል ስለሆነ የመጀመሪያው ነገር ስህተትን ስንቀበል ምን እያለን ነው? እኔ ሰው ነኝ፣ ሰው ከሆንኩኝ አጠፋለሁ። ማጠፋ ከሆነ ደግሞ ማረመው በምንድን ነው? በይቅርታ ነው የሚለውን መያዝ አለብን። ስለዚህ የማይሰራ ሰው አይሳሳትም። እስከሰራን ድረስ እንሳሳታለን፣ ከተሳሳትን እናረማለን። ማረሚያው ደግሞ ይቅርታ ነው። ስለዚህ ስህተት ለምን ሰራሁ አይባልም። ስህተትን አስቀድሞ ላለመስራት ጥንቃቄ እናደርጋለን። ስንሰራው ደግሞ በፍጥነት ዘግይተን አይደለም። ዛሬ ላስከፋ ነው ሰው ከ5 ዓመት በኋላ ሄደን ይቅርታ መጠየቅ አሁንማ አልፏል፣ ጉዳቱ ምኑም ጠፍቷል፣ ለምን ድጋሚ ያስታውሰኛል? እንደገና ሌላ ጥፋት ሁሉ ሊሆን ይችላል ለሰውየው። ስለዚህ በሰዓቱ በቦታው ውስጣችን ያለውን ኢጎ አሸንፈን ራሳችንን ዝቅ አድርገን አጥፍቻለሁ፣ በድያለሁ። ብዙ ሰው ያብራራል ይቅርታ ሲጠይቅ። ለምን መሰለህ እንደዛ ያደረኩት? ምን ለማለት ነው? የሰራሁት ትክክል ነው ለማለት ነው። ስለዚህ ከይቅርታ በኋላ ማብራሪያ ካስቀመጥን ስቲል ውስጣችን አልተቀበለውም ማለት ነው ማጥፋታችን። አጥፍቻለሁ፣ ያጠፋውበት ምክንያት በቂ የሚሆን አጥፍቻለሁ። አንድን ሰው በበቂ ምክንያት አጥፍቶ ሲያጠፋ ደግሞ በቦክስ መቶት ቢሆንና የዛን ሰው ጥርስ አውልቆ ቢሆን ለምን መሰለ በቦክስ የሰነዘርኩት ብሎ እጅግ በጣም ቢያብራራ ጥርሱ አይተከልም፣ ተመልሶ ተነቅሏል ነው የሚሆነው። ስለዚህ ማብራሪያ ያስፈልገው። በቃ ይህ ጥፋት ነው። ለሰውየው ከምንናገረው በላይ ለውስጣችን ነው ይቅርታውን መስጠት ያለብን። ስለዚህ ለሰውየውም በአንደበት እንሰጣለን፣ ስሜቱ ይበልጣል። እንዲህ የምናደርግ ከሆነ እየታረምን እንሄዳለን። በየቀኑ ከስህተታችን በኋላ የተሻለ ሰው እንሆናለን ማለት ነው። ይሄ ደግሞ እያደገ ሲመጣ ለሰዎች የሚመች ለፈጣሪ የሚመች በህይወቱ ምቹን ነገር የሚኖር ሰው እንሆናለን ማለት ነው። ስለዚህ ስህተት ማለት የሚሰራ ሰው የሚገጥመው ነገር ነው። ቁጭ ያለ ሰው ስህተት የመግጠም እድሉ እጅግ በጣም ዝቅተኛ ነው። ቁጭ ያለ ሰው የሚሰራ የሚንቀሳቀስ ብዙዎችን የሚያገኝ ለብዙዎች ለመትረፍ የሚሞክር ወዘተርፈ ስህተት ይሰራል። ይሄንን ስህተት የሚሰራ ከሆነ ደግሞ ስህተቱን ማረሚያው ዘዴ ቁልፉ ይቅርታ ስለሆነ ይቅርታን እንደ ዘበት ሳይሆን ከልብ ሆነን ድጋሚ ላለመድገም ወስነን ድጋሚ እንዳንሳሳት ጥንቃቄ የምንወስዳቸውን እርምጃዎች ወስነን ሰውየውን ማለት አለማለቱ ላይ ሳይሆን በእኛ ህይወት ላይ እንደዚህ አይነት ስህተት ላለመድገም እየተማሩ መሄድ ነው ትልቁ ነገር። ስለዚህ ሰው ስህተት ይሰራል፣ በማወቅም ይሰራል፣ ባለማወቅም ይሰራል። ስህተቱን ግን ላለመድገም እየወሰነ ይቅርታ እየጠየቀ ማለፍ አለበት ነው። አንድ በጣም የሚያስተምረኝ አባባል አለ። ይቅርታን ብዙ ጊዜ ሰዎች አይሰጡም ወይም ደግሞ አይቀበሉም ከሰው። ለምሳሌ በሰው ያዝኑና እገሌ በድሎኛል ይሉና ከዛ ይቅርታም ብሎ ያ ሰው መጥቶ ሲጠይቅ አይሰጡም። ደግሞ እንደዚህ አድርጎ ጭራሽ ደግሞ ይቅርታ ሊለኝ አይኑን በጨው አጥቦ መጣ ይላሉ። አሁን እንደዚህ ብለን ሰውየውን ብንሸኘው ምን ይፈጠራል? እኛ ጋር ንዴቱ ስቲል አለ። ባለመስጠታችን ምክንያት ምን ይሆናል? እኛ ስቲል በውስጣችን አሉታዊ ሞገድ ወይንም ደግሞ መጥፎ ስሜት እንዲቀጥል አድርገናል። ምን ማለት ነው? በዛ ሰው ተበሳጭተን መርዝኛ እየጠጣን ያ ሰው እንዲሞት መፈለግ ማለት ነው። ሰው ራሱ መርዝ ጠጥቶ ሌላ ሰው እንዲሞት ሲፈልግ ራሱ ነው የሚሞተው። ስለዚህ ይቅርታ አለመስጠትም አለመቀበልም መርዝ ከመጠጣት ጋር እኩል ነው። መርዝ ወዲያው አካልን ሊጎዳ ይችላል። ከዛ በኋላ ወደ ሞትም ሊወስድ ይችላል። ነገር ግን የመጥፎ ስሜት ከቀን ቀን እየበላን የምንፈልገውን በህይወታችን እንዲገለጡ የምንፈልጋቸው ነገሮች እንዳይመጡ የሚከለክል ኔጌቲቭ ኢነርጂ ነው የሚሆነው። ስለዚህ ይቅርታን ስንሰጥ ከልብ ሰጥተን ከዛ በኋላ ሰውየውን በንጹህ የድሮ ማንነቱ እንደዛ ነው ማድረግ ያለብን። በንጹህ የድሮ ማንነቱ ከስህተቱ በፊት ባለው ማንነቱ አድርገን መቀጠል ነው ያለብን። እንደዛ ነው ማጥፋት ያለብን። በየቀኑ ይቅርታ የምንጠይቀው መጀመሪያ እኛ ፈጣሪን ነው። ይቅር በለን እኛም ሌሎችን ይቅር እንደምንል እያለን ያንን ደግሞ ስለዚህ እኔ ሌሎችን ይቅር
እንደምለው አይነት በለኝ እንደማልለው ደግሞ አትበለኝ ማለት ነው። ስለዚህ ያንን ለማድረግ እኛንን ልምምዱን መስጠት ያለብን ለራስ ስንል ነው ማለት ነው የምንሰጥ። ስለዚህ ሊስት አድርጉና የምታውቋቸውን ሰዎች ከዚህ በፊት የበደሏችሁን ማለት ነው እነሱን ባሉበት ይቅርታ እነሱ ይቅርታ ባይጠይቋችሁ ይቅር ብያለሁ በሉና ላኩ። መልእክት ሊሆን ይችላል፣ ሀሳብ ሊሆን ይችላል፣ ቃል ሊሆን ይችላል፣ በአካል ማግኘት ሊሆን ይችላል። ሆን ብላችሁ ይሄን ስጡና ለውጡን እዩት። በሚገርም ሁኔታ እንደዚህ አይነት ስልጠና ብዙ ሰዎች ሲወስዱ አይቻለውና ፕራክቲስ ሲያደርጉት ሲለማመዱ በጣም የማስታውሰው በባህር ዳር ዩኒቨርሲቲ ውስጥ በቅን ቡድን ቅን መድረክ ብለን እዛ ስልጠና ለመስጠት ሄደን ከዛ ስለ ይቅርታና ምስጋና ከቲማችን መካከል አንድ ሰው በጊዜው ባላስታውስም ይሄ ስልጠና ተሰጥቶ ከዛ አንዱ ይወጣና ዩኒቨርሲቲ ውስጥ ነው ልብ አድርጎ ወጥቶ እያለቀሰ ነው የሚያወራው። በቃ ይቅርታ እንዲያደርግልኝ ይፈልጋለሁ። በብሔር እዛ ተጋጭተው ወጥቶ መድረክ ላይ እንትና የታለ ሲባል አዳራሽ ውስጥ አልነበረም። ጥሩልኝ አለ። መድረክ ላይ ሆኖ ወደ ዶርም ሌሎች ልጆች ሄደው ያንን ጠርተውት መድረክ ላይ ተቃቅፈው ከዚህ በኋላ በፍቅር ብቻ ነው የምንኖረው ሲሉ አስታውሳለሁ። ምን ማለት ነው? ይቅርታ የሚለውን ቃል መስማትና ይቅርታን በተግባር መኖር ይለያያል። ስለዚህ እኔና እናንተ አንደኛ በተግባር በህይወታችን ስንኖረው ነው ፈጣሪን የምናውቀው። ስንኖረው ነው በህይወታችን ላይ አጠገባችን ደስታ ኖሮ በደስታ አብረነው ልንኖረው የምንችለውን ሰው ብሎክ አድርገን ይቅርታ አልልም ይቅርታን አልሰጥም ብለን በጣም በጥላቻ ውስጥ እየኖርን ነው። ከዛ ውስጥ ስንወጣ ደግሞ ለኛው ነው ብርሃን የሚሆንልን ህይወታችን። ስለዚህ ትልቅ ሸክም ስለሆነ ይቅርታን አለመስጠትም አለመቀበልም ይህን ሸክም ከላያችን ላይ እናራግፍ። እንደሱ በምናራግፍበት ጊዜ ህይወታችን ቀላል ይሆናል፣ ምርጫችን ጥሩ ይሆናል። ከጓደኞቻችን ጋር በሰላም ከቤተሰብ ጋር በፍቅር ከአብሮ አደጎቻችን ጋር ከስራ ባልደረቦቻችን ጋር ደስ በሚል ከፍታ እንኖራለን። በእርግጥ የማያውቁት ሀገር አይናፍቅም። ሰዎች እጅግ በጣም ደስ የሚልን ከፍታ ከሌሎች ጋር ካልኖሩ ስቲል በሐሜት ውስጥ ትንሽ በማሰብ ውስጥ በመጋጨት ውስጥ ይቅርታ ባለመባባል ውስጥ ይሄን ልምምድ እንለምድና ህሊና ደግሞ ክፉ ነው፣ የማይለምደው ነገር የለም። ሱስ በሉት ክፉን ነገር ይለምዳል፣ ኃጢአት በሉት ይለምዳል፣ ሌላን ነገር ቶሎ ነው የሚለምደው። ስለዚህ ፍቅርና ሰላምን ቶሎ እንዲለምድልን በይቅርታ እያጸዳን ራሳችንን መሄድ አለብን ማለት ነው። ስለዚህ ትልቁ ነገር ይቅርታ ስንሰጥም ስንቀበልም ራሳችንን ከስሜት እስር ቤት ውስጥ ነው የምንፈታው። ትልቁ ነገር አለበለዚያ ከትልቅ ሸክም እስቲ አስቡት 100-200 ኪሎ ግራም የሚመዝን ነገር ተሸክማችሁ ከዛ አውርደው ሲባል እምቢ ማለት ነው። በእርግጥ በህይወታችን እንደዛ እንዳጎበጠን ከልምምድ የተነሳ ላናየው እንችላለን። ነገር ግን ይቅርታን ከልብ ሰጥቶ ወይም ተቀብሎ ሞመንት ከዛ በኋላ ያለውን ህይወት ስታዩት የሆነ እፎይ ማለት ስሜት አለው። ምናልባት ይህንን ስልጠና የምታዩ ሰዎች ኮሜንት ላይ ወይም ሀሳባችሁን ሼር ልታደርጉን ትችላላችሁ። ይቅርታ ባለማለት ወይም ባለመጠየቅ ወይም ባለመቀበል ለረጅም ጊዜ እምቢ ብላችሁ ከዛ በኋላ ተቀብላችሁ ምን አይነት ውጤት በህይወታችሁ አገኛችሁ? አንዳንድ ሰው እኮ ከእናቱ ጋር ነው ይሄንን የሚያደርገው። አንዳንድ ሰው ከወንድሙ ጋር ነው። አንዳንድ ሰው ከጓደኛው ጋር ነው። አንዳንድ ሰው ከጎረቤቱ ጋር ነው። በጣም በሚገርም ሁኔታ ማለት በፍቅር ለመኖር አጠገባችን ከተሰጡን ሰዎች ጋር ይቅርታን ካቃተን ማለት እንዴት አድርገን ነው ህይወትን የምንኖረው? ስለዚህ ይህንን እናራግፍ። በማራገፍ ቀለል ያለ ደስ የሚል ህይወት መኖር እንችላለን ማለት ነው። እዚህ ላይ አንድ የሚያስተምረኝ ታሪክ አለ። ያ ታሪክ ምንድን ነው? ሁለት መነኩሴዎች ወደ ከተማ ይሄዳሉ እና ከገዳም ወጥተው ወደ ከተማ እየሄዱ ገጠር ውስጥ ነው ያሉት። ወንዝ ዳር ይደርሳሉ። ወንዝ ዳር ሲደርሱ ወንዙ ዳር አንዲት ሴት ቆማለች እና አንዱ መነኩሴ ምን ብለው ይጠይቋታል? ልጄ ወዴት ነው የምትሄጂው? ወይም አንቺ ሴት ወዴት ነው የምትሄጂው? አይ ወደዚህ ቦታ ልሄድ ነበር፣ ነገር ግን ወንዙ ስለሞላ መሻገር አቃተኝ፣ ፈራሁኝ። እና መነኩሴዎቹ ሴትን ልጅ መንካት አይችሉም። ነገር ግን አንዱ መነኩሴ ምን አደረጉ? እንግዲያውስ ነይ ልዘልሽና ላሻግርሽ አሉ። ከዛ ሌላው መነኩሴ በትዝብት እያዩ ለማንኛውም ልጅቷን ያሻግሩና እነሱ መንገዳቸውን ይቀጥላሉ። ከዛ መንገዳቸውን ቀጥለው ከተማው የሚሄዱበት ከተማ ሲደርሱ አንዱ መነኩሴ ያችን ልጅ ለተሸከሙት ለአዝለው ላሻገሩት ምን ይሏቸዋል? እርሶ ግን ሴት ልጅ ነኩ አይደል? ሴት ልጅ አዘሉ አይደል?
ብለው ይጠይቋቸዋልና ሲጠይቁ በትዝብት ማለት ነው አይ ወንድሜ እኔ ወንዙ ዳር አውርጃት መጣሁኝ አንተ ደግሞ እዚህ ድረስ በህሊና ተሸከምካት አሉ ይባላል። ስለዚህ እኔና እናንተ ምንድነው ያደረግን ያለነው ሲባል ዛሬ ላይ በህይወታችን ብዙ የተሸከምነው ነገር አለ። የተሸከምነው ሰው በሰራው ነገር እገሌ እኮ እንዲያደረገ ብለ እሱ ሄዶ ኃጢአቱን አጽድቶ ምናምን በነፃነት እየኖረ ነው። እኛ ግን ምን እያደረግን ነው? እገሌ እንዲያደረገ፣ እገሌ እንዲያጠፋ፣ እገሌ እንዲበደለ፣ እገሌ እንዲያደረገኝ እያለን አዝለን ነው የምንዞረው። ስለዚህ እዛ ወንዙ ዳር ማውረድ ያለብንም ማውረድ አለብን። ስለዚህ ያንን ደግሞ ለማውረድ ትልቁ ነገር ዛሬ ይቅርታ ማድረግ ያለብንን በማድረግ ይቅርታ መቀበል ያለብንን ደግሞ በመቀበል ከዛ ሸክማችን የጸዳ ይሆናል። ስለዚህ ጥሩን ነገር ለማድረግ እኚህ መነኩሴ ምንድነው ያደረጉት? ከህግ ፍቅር ይበልጣል ብለው በፍቅር አሻግረው ምንም ሌላ ስሜት የላቸውም ጨርሰዋል ጉዳያቸው። እኛኛው ግን በህሊናቸው ውስጥ ገሌ ግን ወንጀል ሰራ አይደል ኃጢአት ሰራ አይደል ብለው እሱን ተሸክመው ዞሩ ነው። ስለዚህ በህይወታችን ገሌ እንዲያረገ ገሊት እንዲያረገች የሚለው ነገር ዛሬ ጀምሮ እንደሱ አይነት ሐሜቶች ሐሳቦች ካሉን እናውርድና እኔ መልካም ነገር እያደረኩ ልኖር የሚለውን ይዘንበት ነው። አሁን ወደ ተግባር ነው የምንገባው። ምን ተገብራቸው ተግባሮች የበደልናቸውን ይቅርታ መጠየቅ መለማመድ ነው። የበደልናቸው ሰዎች ይኖራሉ፣ እነሱን ይቅርታ መጠየቅ እንለማመድ። አንደኛ ይቅርታ ጥቅሙ ለራስ ነው። ግልጽ ነው። እንትናንማ እኮ ፈለገ በበድሎም እንዲያርጎኝ እኮ ነው እሱ የበደለኝ ይበዛል የምንለው። አንዳንድ ሰው ማጣፋት ነው የሚፈልገው። እሱ እንደዚህ ያርጎኛል ተመጣጣኝ እርምጃ ሲሉ ሰማለሁ። አንዳንድ ጊዜ ዜና ላይ አገሮች ሲጣሉ ተመጣጣኝ እርምጃ ወሰድን እና እንደሱ ተመጣጣኝ እርምጃ ለይቅርታ አይሆንም። ለምን እንደሱ ቢሆን ኖሮ ፈጣሪ ተመጣጣኝ እርምጃ ቢወስድብን ኖሮ እኔና እናንተ እስከዛሬ ድረስ ላደረግነው ነገር ማን ነው በዚህ ምድር ላይ ተርፎ የሚኖር? እኔ በግሌ እንደማልኖር ነው የሚገባኝ። ስለዚህ ያጠፋነውን ተመጣጣኝ እርምጃ ሳይሆን ወይም ሰዎች ያጠፉብንን ተመጣጣኝ እርምጃ ሳይሆን ማድረግ ያለብን በፍቅርና በሰላም ከፍቅር አመንጭተን መስጠት ነው ያለብን። ስለተበደልኩ ስላልተበደልኩ የበደለው ገሌ ስለሆነ እግሩ ላይ ወድቀህ እንትን በለው ይቅር ጠይቀውም አይደለም። ይቅርታ ሲሰጥ ገሌ ተበድያለሁ እግር ላይ መውደቅ ራሱ ለዚህኛው ኢጎን መጨመር ነው፣ ለዚህኛው ደግሞ ይቅርታውን በትክክል እንዲሰጥ የሚያደርግ ነው። ይቅርታ ሰጪውም ተቀባዩም እኩል ነው መስጠት ያለባቸው። ስለዚህ ሁለት ስለሆነን ነው የተጋጨ ነው። ስለዚህ በጥፋት ውስጥ እኔም አለሁበት ማለት ነው። ሁለት ማንሆን ኖሮ አንጋጭም። ስለዚህ እኔም አለሁበት በሚል ስሜት ያንን እናደርግ ማለት ነው። ይቅርታ ለራስ ከሆነ ጥቅሙ ሰላም እንድንሆን ያደርጋል፣ ጤነኛ እንድንሆን ያደርጋል፣ ደስተኛ እንድንሆን ያደርጋል። ከቤተሰባችን እንጀምር። መጀመሪያ አንዳንድ ሰው ይቅርታ ሲባል ከመስሪያ ቤትም ይጀምራል። ቤት ውስጥ መጀመሪያ ይቅር ልላቸው የሚገቡ ሰዎች ካሉ፣ ይቅርታ ልጠይቃቸው የሚገቡ ሰዎች ካሉ ያንን እናድርግ። ስለዚህ ተግባር ይህንን ኖት ጻፉትና አንድ በአንድ ተግብሩት። አንደኛ የተጋጨውን ወይም የተጋጨሽውን ሰው ስም መጻፍ። አንደኛ የተጋጫችሁት ሰው ሊኖር ይችላል፣ ያንን ስም መጻፍ አንደኛ። ይህን ፕራክቲስ አድርጉት። ብዙዎች በዚህ ፕራክቲሶች ውስጥ ሲያልፉ የሚገርም ማንነት ውስጥ መግባት ችለዋል። ሁለተኛ የተጋጫችሁትን ሰው መልካም ባህሪ፣ መልካም ተግባር፣ መልካም ጠባይ ጻፉት። የተጋጨነውን ሰው ስም እንጻፍ። ከዛ በኋላ የዛን ሰው ሁለተኛ የዛን ሰው መልካም ባህሪ፣ መልካም ተግባር፣ መልካም ጠባይ፣ ማንኛውም የምታውቁት መልካም በጎ ነገሩን በዝርዝር መጻፍ። ስለዚህ ይቅርታው ላይ አይደለም አሁን ያለ ነው፣ ሰውየውን ማሰብ የተጋጨነውን፣ ከዛ በኋላ እሱ ላይ ያለውን መልካም ባህሪ፣ መልካም ተግባርና መልካም ጠባይ መጻፍ። ስንጽፍ ቢያንስ 3 እንፈልግ። 1 2 3። አንድም ካጣችሁ ፈጣሪ ከሰራው አንድ ሰው ላይ መልካም ነገር ማጣት ማለት ከፈጣሪ ውስጥ መልካም ነገር ማውጣት አለመቻል እንደማለት ነው። ሶስተኛው ይህንን ሰው የጻፋችሁትን ሰው ይቅርታ የመጠየቅ ፕሮግራም ጻፉ። አንደኛ መቼ ነው ይቅርታ የምጠይቀው? አታራዝሙት። ዛሬ ከተቻለ ዛሬ ካልተቻለ ነገ ካልተቻለ ከነገ ወዲያ። ግልጽ ነው። ከዛሬ ነው የምንጀምረው። ስለዚህ አንድ። ሁለተኛ የት ነው ይቅርታ የምጠይቀው? ሶስተኛ እንዴት ነው ይቅርታ የምጠይቀው? ለብቻዬ ነው? ከሰው ጋር ነው? በስልክ ነው? በአካል ሄጄ አግኝቼ ነው? እሱ ቤት ነው? እሱ ቢሮ ነው? እኛ ቤት ነው? ወዘተርፈ እንዴት ነው የሚለውን እነዚህን በዝርዝር ማስቀመጥ። አራተኛ ይሄንን ካደረጋችሁ በኋላ በዚህ ልምምድ 1 2 3ን ስትሰሩ አንድን ስትጽፉ ምንድነው የተሰማችሁ? ሁለተኛውን ስትጽፉ ምንድነው የተሰማችሁ? ሶስተኛውን ተግባር ስትተገብሩ ምንድነው የተሰማኝ ስሜት የሚለውን ነገር ለኛ ኮሜንት ላይ ሼር አድርጉን።
ምናልባት የእናንተን የይቅርታ ታሪክ ወደፊት የእናንተን የምስጋና ታሪክ ወደፊት አብረን የምናቀርበው ይሆናል ማለት ነው። ይህንን ተግባር እናድርግ። ከምንም በላይ ግን ለእኛ ሳይሆን ለቤተሰብ ለጓደኞቻችሁ ይቅርታ ለማድረግ ምን እንደቸገራችሁ ይህንን ስቴፕ እንዴት እንደተከተላችሁ በማድረጋችሁ በስቴፖቹ የተሰማችሁን ስሜትና ከዛ በይቅርታው ያገኛችሁትን ውጤት ደግሞ ለሰዎች አብዙት። በእንደዚህ አይነት ልብ አድርጎ የሰው ልጅ ይቅር ሳይባባል ሲኖር ኢነርጂ ነው እንዳለ ክፋት ማለት ነው በስሜት እየተባዛ የሚመጣው። በሰዎች ልቦና ውስጥ ያለ ስሜት ነው ዛሬ በምድር ላይ ተገልጦ የምናያቸው ክስተቶች፣ ሁኔታዎች፣ ስራዎች፣ ተግባሮች የምናያቸው እንዳለ። ስለዚህ በሰዎች ልቦና ውስጥ መዳን ሲሆን የመዳን ስሜት፣ የፍቅር ስሜት፣ የደስታ ስሜት ሲሆን በምድሪቱም ላይ እሱ ተገልጦ ይኖራል ማለት ነው። ያንን እናድርግ። ሌላው ደግሞ የበደሉንን ይቅር ማለት መለማመድ ነው። አንደኛ ይቅር ማለት ቂምን ከውስጥ ማጥፋት ነው። ትልቁ ነገር ሰዎች ሲበድሉን እኛ ጋር የሚቀረው ቂም ነው፣ ሰላም አይደለም፣ ፍቅር አይደለም። አደራችሁን የቆየም ቢሆን ፈልጉ። ለመሰላችሁ ቂም ሲቆይ በህይወታችን ላይ ትልቁ ለኛ ህይወት እንቅፋት ነው የሚሆነው። ስለዚህ ምናልባት ልትረሱት ትችሉ ይሆናል። በልቦናችሁ ውስጥ ግን ተቀብሮ ሁልጊዜ ባታስታውሱትም በኑሯችሁ ላይ ተጽዕኖ ግን ፈጥሯል። እንዲህ እንዳታረጉ እንዲያ እንዳታረጉ ያደርጋል። ሰውን እንዳታምኑ ያደረጋችሁ ሊኖር ይችላል። ስለዚህ ወደ ኋላ ሄዳችሁ ሊኖር ይችል ይሆን እንዴ ብላችሁ ከአንድ ሰው ጋር በይቅርታ ያልተዘጋን ነገር በይቅርታ ዝጉት። ስለዚህ የበደሉንን ራሱ ይቅር እንበል። ለምን ቂም ነው የምንሸከም? ሰው በድሎንም በድለንም ነው በነገራችን ላይ እኛ እንቅፋት ያለው ህይወት ውስጥ የምንገባው። ስለዚህ ለበደልናቸው ሄደን ይቅርታን በመጠየቅ ለበደሉን ደግሞ ባሉበት ይቅርታን በመስጠት ባይጠይቁም ቀድመን ሄደን በመስጠት። አንዳንድ ጊዜ በዚህ እንዲህ አይነት ስልጠና ሰዎች ወስደው ሰዎች በድለውኛል ብለው ለሚያስቡት ሰው ሄደው በቃ ይቅርታ አድርጌላለሁ ሲባል እንዴ ማን ነው ማንን የበደለው ብሎ ሲያብራራ ለካ ባለማወቅ እኛ ተበድለናል ብለን የምናስበው ያንን ሰው ለካ በጣም በድለነዋል። ስለዚህ አንዳንድ ጊዜ ተበደልኩ የምንለውም ሌሎችን ሰዎች በድለን ሊሆን እንደሚችል እንገንዘብ። ስለዚህ እዚህም ተበድያለሁ እዛም ተበድያለሁ ብለው ቁጭ ብለው አንዳቸው መጠበቅ ሊኖር ስለሚችል ተበድዬም እንደገና ሄጄ ይቅርታ ሰጥቼም አትበሉ። ይቅርታ የምንሰጠው ለራሳችን ሸክም ለማቅለል ነው። ይቅርታ የምንሰጠው ለራሳችን ይቅር እንድንባል ነው። ይቅርታ የምንሰጠው ለራሳችን ፍቅርን፣ ሰላምን፣ ደስታን የተሟላ ህይወት እንድንኖር ነው። ስለዚህ ይቅር ማለት ወይም ደግሞ ይቅርታን ስንሰጥ በቃል ልንገልጽ እንችላለን፣ በጽሁፍ ልንገልጽ እንችላለን፣ በአካል ሄደን ልንገልጽ እንችላለን፣ በቴክስት ልንገልጽ እንችላለን፣ በኦዲዮ ልንገልጽ እንችላለን። ስለዚህ ስሜታችንን ከልብ ስትገልጹ ደረቅ ቃል አይደለም የሚሰጠው። ከልብ አልቅሰን ከሆነ እያለቀስን ግልጽ ነው። ከልባችን በዛ ከይቅርታው በኋላ የሚኖረውን ሰላም ሽተን ከልባችን እንስጥ። ያ ነው ዓላማው የመጨረሻው ነው እንጂ አንተ እንደሰራህም ቢሆን ኖሮ ይቅርታ አላደርግም ነበር መቼም 2016ን ይሄን ተሸክም ያልኖርም ብዬ ነው ማለት ይሄ ይቅርታ አይደለም። ሊትራሊ እልህ ነው እንደገና የገባንበት። ስለዚህ ከውስጣችን እርግፍ አድርገን በመተው ሸክሙን ማቅለል ነው። ስለዚህ ይቅር ስንል ከልብ ይሁን ይቅር የምንለው። ይቅርታ ሰዎች እንዲጠይቁ መጠበቅ ግዴታ የለብንም። ላይጠይቁ ይችላሉ፣ የነሱ ጉዳይ ነው። ዋናው ከኔ ላይ ሸክም ማውረድ ስለሆነ እኛ ራሳችን ይቅር ብያለሁ፣ እንዲህ የሆነውና ውስጥ የተበደልኩትን ነገር ትቼዋለሁ፣ ይቅር ለእግዚአብሔር ብያለሁ፣ ከዚህ በኋላ በሰላም አንተም ኑር እኔም በሰላም እኖራለሁ የሚል መስጠት አለብን። ከዚህ በኋላ ላገኝ አልፈልግም ምናምን ካለበት አሁንም ቂሙ አለ ማለት ነው። ስለዚህ ይቅርታ ስንሰጥ ተመልሶ ወደ ነበረበት አቋም ላይ መግባት ማለት ነው። ሌላው ይቅርታ ደግሞ ለሚጠይቁን ሰዎች ቆይ ላስብበት አንበል። በፍጥነት ይቅርታ እንስጥ። ለምን ማራገፍ ነው እንጂ ቆይ ይቅርታው እንዲህ ካልሆነ ሸክማን ነው ተመጣጣኝ የሆነ ነገር ካልተከፈለኝ ካሳ ካልተሰጠኝ ካለን እሱ ይቅርታል። ሰው ያስቦ አቅም ኖሮት ካደረገ ሰየው። ነገር ግን እዚያ ውስጥ ለመግባት አፒታይት አንክፈት። አንድ ጊዜ ባለቤቴ ሰብሊ ትዝ ይለኛል መኪና የነዳች አንድን ሰው ትገጫዋለች አይባል ይገጫታል ይመስለኛል። ልጁ ኦፖርቹኒቲን የሚፈልግ ሰው ነውና ምን ይፈጠራል? በቃ እንትናል ተጎዳው አለ። ከዛ ሆስፒታል ምናምን ተወስዶ ቢታይ ምንም ነገር አልሆነ። ግን ሁል ጊዜ እየደወለ ማታም ሌሊትም 5 ሰዓት እየደወለ ሲጠጣ ይመስለኛል ተዘ የሚለው ታምም ያለው እግሬን እና ክፈሉ መጨረሻ ላይ በውል ማለት ነው ከዚህ በኋላ ላልታመም የሚል ውል ፈርሞ
ነው መጨረሻ ላይ የተቀበለው ገንዘብና አንዳንድ ሰው መገጨትን ኦፖርቹኒቲ አድርጎ የሚያያለና ይሄን ያነሳውበት ምንድነው በዚህ አይነት መንፈስ ውስጥ እንዳንኖር ነው ሁላችንም። ኦኬ ስለዚህ እንዲህ ስለበደለኛው ቤት ውስጥ ሶፋ ይጎለኛል፣ ሶፋ ከገዛ በቃ ይቀርለዋለሁ። ይሄ ንግድ ነው። ስለዚህ ከንግድ ወጥተን እኛ ከፈጣሪ ዘንድ በንጽህና የተሰጠንን ይቅርታ ዘወትር እያሰብን ምን ያክል ይቅርታ ብለን እንደኖረ እንደሱ አይነት ነው መስጠት ያለብን ማለት ነው። ምናልባት አንዳንድ ጊዜ ሶሻል ሚዲያ ላይ አይታችሁ እንደሆነ ፒክቸሮችን አያለሁ። ሁለት የተኮራረፉ ባልና ሚስቶች ሆነው ዝናብ ላይ ሊሆን ይችላል ቁጭ ብለው ጀርባ ተሰጣተው እና ባልየው ለሷ ጃንጥላ ይዘረጋላታል እና እሷ ዝናብ አይመታትም። ያ ምን ማለት ነው? ተኮራርፈናል፣ አይ ስቲል ኬር ማለት ነው። ስለዚህ ከጓደኞች ጋር ከቤተሰብ ጋር ከምናቃቸው ሰዎች ጋር ከስራ ባልደረበ ጋር ጥሩ ጊዜ የሆነ ሰዓት አሳልፈን ከዛ በኋላ ስንኮራረፍ ያን ጥሩ ጊዜ ማሰብ ማለት ነው። እሱን ጥሩ ጊዜ ደግሞ መኖር ይቻላል። ያን ለመኖር ደግሞ ስቲል ኬር ማድረግ እንቀጥል። ለሰዎች ኬር የምናደርገው ለሰዎች እኛ እንደዘራ ነው አይነት ስለምናጭድ ነው። ለሰዎች ክፋትን ካሰብን ክፋት ወደኛ ተመልሶ ይመጣል። ለሰዎች ደግ ነገር ተጣልተንም ደግ ነገር ማድረግ ማሰብ ብቻ አይደለም፣ ማሰብ ስሜትን መፍጠርና ደግ ነገር ባሉበትም በሌሉበትም ማድረግ ይሄ ነው እንግዲህ ትልቅ ይቅርታ የምንለው ማለት ነውና በእንደዚህ አይነት በሰው ስለተናደድንባቸው በሰዎች መውደድ አቆምን ማለት አይደለም። ግልጽ ነው። ሰዎችን ለጊዜው ልንናደድባቸው እንችላለን በሰሩት ነገር ወይም በተፈጠረው ቃል፣ ንግግር፣ ድርጊት ሊሆን ይችላል። ለጊዜው ሊከፋን ይችላል። ነገር ግን መውደዳችን አያቆምም። መውደድን የሚያቆም ሰው ግን በጣም እየተጎዳ ነው የሚመጣው። ስለዚህ ሰው ጓደኛ ሊሆን ይችላል፣ ዘመድ ሊሆን ይችላል፣ ቤተሰብ፣ ስራ ባልደረባ መውደዳችንን እንቀጥል። መውደዳችንን ደግሞ በሐሳብም በቃልም በተግባርም እያደረግን መቀጠል ማለት ነው። ነው የሚቀጥለው እንግዲህ የምናየው ምስጋና ነው። ምስጋናን መጀመሪያ ላይ በዝርዝር ስላየን ወደ ተግባሩ ደግሞ እንመጣለን ማለት ነው። ቅድም እንዳልኳችሁ ህይወታችን ይቅርታ ባላደረግን ጊዜ እየተቀበረ ይመጣል ውስጣችን ያለው እንቁ ነገር ማለት ነው። ይሄ የተቀበረ ነገር ወደ ላይ እንዲወጣ ከላይ ያለው ሸክም መነሳት አለበት። የሚነሳው በምንድን ነው? ምስጋናን ይቅርታን በመስጠት ነው ለሰዎች። ከዛ ከውስጣችን ያለው እንቁ ይወጣል ነው። ስለዚህ ምስጋና ላይ መድረስ እንችላለን። ምስጋናን አሁን አናደርግም አይደለም። ለምስጋና ከባዱ ነገር ውስጣችን የተቆለፈ ኔጌቲቭ ኢነርጂ ሲኖር ነው፣ በተለይ ይቅር ባለ ማለት። ስለዚህ ምስጋና ለውጤታማነት በጣም ቁልፍ ነው። በህይወታችን ግቦች አሉን። ዓመታዊ ግብ ይኖረናል፣ የቤተሰብ ግብ ይኖረናል፣ የገንዘብ ግብ ይኖረናል፣ የመንፈሳዊ ግቦች ይኖረናል። እነሱን ለማሳካት እቅድ አውጥተን ተነስተን እንሰራለን። ሪሶርስ ያንሰናል፣ ከዛ መንገድ ላይ ችግር ይገጥመናል፣ ወዘተርፈ የጤና ችግር፣ የቤተሰብ ችግር ይገጥመናል። ችግሮቹን ለመፍታት እንፈልጋለን። እነዚህ ሁሉ ለመፍታት ደግሞ ምስጋና ትልቅ ጥቅም ስላለው የአመስጋኝነት ስሜት ውስጥ በየቀኑ መግባት አለብን። ያን ለማድረግ እንግዲህ ለስኬታማነት ቁልፍ ከሆነ ህልሞቻችን እንዲሳኩ አሁኑኑ አምነን ማመስገን አለብን። የምናስባቸው ህልሞች አሉ፣ የምናስባቸው ውጤቶች አሉ፣ የምናስባቸው ግቦች አሉ። እነዚህ ግቦች እንዲሳኩ አምነን አሁኑኑ ማመስገን አለብን። ምንድነው የምናመሰግነው? ለምሳሌ አንድ ሰው በኪራይ ቤት ውስጥ እየኖረ ነገር ግን የራሱ ቤት እንዲኖረው ይፈልጋል። ስለዚህ በኪራይ ቤት ውስጥ ያሉ ሰዎች ብዙዎች ምንድነው የሚያደርጉት? ወይ አከራያቸውን ያማርራሉ፣ ወይ ደግሞ የሚከፍሉትን ኪራይ ያማርራሉ፣ ወይም ደግሞ በኪራይ መብዛት ምክንያት ኑሯቸው ላይ የመጣውን ጫና እያሰቡ በዛ ስሜት ውስጥ ይኖራሉ። ያም ማለት እነዚህ ሰዎች ምሬትንና አለመመቸትን በውስጣቸው ያብላሉት ስለሆነ ምሬትና አለመመቸት አብሯቸው እየተከተለ በህይወት ዘመናቸው ይኖራል። ስለዚህ መሆን ያለበት በዛ ፋንታ በራሳቸው ቤት ውስጥ ሲኖሩ የሚኖራቸው የኑሮ መቅለል፣ የሚኖራቸው ምቾት፣ የሚኖራቸውን ሰላም፣ የሚኖራቸው ኤክስትራ ገንዘብ ለኪራይ ያወጡት የነበረው ለኪራይ ስለማያወጣ 10 ሺህ ብር ከሆነ የሚያወጣው 10 ሺህ ብር ምን ያክል ሌላ ነገር ከቨር እንደሚያደርግለት በማሰብ በሱ ሐሳብ ምስጋና ውስጥ ሐሳቡን በማሰብ ምስጋና። ትዝ ይለኛል በቤት ኪራይ ውስጥ የምንኖር ጊዜ እኔና ባለቤቴ በጣም ተቸግረን ከተጋባን ጊዜ ጀምሮ በጣም እየተቸገረን ነበር የምንኖረው እና እንዲህ አይነት ስልጠና ሳገኝ በኪራይ ቤት ውስጥም ሆነን ነገር ግን በሐሳቤ ውስጥ በቤታችን ሰርተን በምንኖረው ቤት ውስጥ ያለውን ደስታ፣ ያለውን ምቾት፣ ያለውን አላደል ኮምፎርቱን፣ ምቾቱን እነዚህን እያሰብኩኝ ማታ በተለይ ደጋግሜ አንዳንድ ጊዜ በደስታ አለቅሳለሁ። ጠዋት እኮ አከራይ ደውሎልኝ የታለ ክፈል ሊለኝ ይችላል። ነገር ግን
እነሱን ደጋግሜ ያደርግ ነበር እንደምን እንደሞኝ እና እሱን እያሰብኩኝ አመሰግናለሁ በዚህ ውስጥ ስላኖርከኝ አመሰግናለሁ። በሐሳብ መኖር ማለት አዲስ ነገር በቁስ እንዲፈጠር ምክንያት መሆን ማለት ነው። ዘር ማለት ነው። አዲስ ዘር መቼም ፈጣሪ ብዙ ተባዙ ምድርን ሙሏት ብሏል። ምድርን ሙሏት የግድ መዋለድ ብቻ አይደለም። ምድርን ስንሞላት ስፔስ እንደሚያስፈልገን ፈጣሪ ያውቃል። ቦታ መኖሪያ ቦታ እንደሚያስፈልገን፣ ቤት እንደሚያስፈልገን፣ ምግብ እንደሚያስፈልገን፣ ለልጆቻችን ትምህርት በሉት ምን በሉት እንደሚያስፈልግ ያውቃል። እነሱን ሁሉ ሙሉ ነው። ያንን ለመሙላት ደግሞ ህሊና ሰጥቶናል። ህሊና የምንሞላው ነገር የፈጣሪን ህግ ይዞ እንዲሆን ለማድረግ መጣር አለመጣር የባለቤቱ ህግ ነው። የፈጣሪን ህግ ጥሶም በምድርን መሙላት ይቻላል። ህጉን አሟልቶም ምድርን መሙላት ይቻላል። ያንን ለማድረግ ህሊናችን ውስጥ የምንፈልገው ነገር አስበን እሱን እያመሰገንን መኖር። በየቀኑ ማታ ማታ ከመተኛቴ በፊት ቁጭ እላለሁ፣ ይሄንን አስባለሁ በደስታ ጭምር እስከ ማልቀስ ድረስ። ከዛ ነገሮች ቀስ በቀስ እየተሳኩ መጡ። ስለዚህ በህሊናችን የምንፈልገው ነገር ላይ እናተኩር። ካልሆነ የማንፈልገው ነገር ላይ ስናተኩር ደጋግሞ ማሰብ እምነት ይሆናል። እምነት ደግሞ ላመነ ሁሉ ይቻላል ማለት ላመነ ሁሉ አሉታዊ ነገርም ይቻላል፣ አዎንታዊ ነገርም ይቻላል፣ መውደቅም ይቻላል፣ ማግኘትም ይቻላል፣ በጎ መሆንም ይቻላል፣ መጥፎ መሆንም ይቻላል። ስለዚህ ማመን ማለት ጥሩ ነገር ማለት አይደለም። ማመን ማለት አንድን ጉዳይ ስኬት ወይም ውድቀት፣ ሙላት ወይም ጉድለትን ይሆናል ብሎ የእርግጠኝነት ስሜት በውስጣችን መፍጠር ነው። በውስጣችን የእርግጠኝነት ስሜት የሚፈጠረው ሐሳቡ ሲመጣ ሐሳቡን በማቆየት ነው። ማታ ማታ ሆን ብለን የምንፈልገውን አይነት ቤት ውስጥ መኖር ማየት ሐሳቡን ማቆየት ነው። ያ ደግሞ የእርግጠኝነት ስሜት ያመጣል ማለት ነው። ስለዚህ ላለው ይጨምርለታል ማለት ይሄ ነው። በሐሳባችን ያለን ነገር ስናመሰግን እሱ በቁስ እኛ ጋር ይጨምራል። ስለዚህ ምንድነው በህሊናችን ውስጥ ያለው? ዛሬ ምስጋና በጎን ነገር በህሊናችን ውስጥ እንድናቆይ ስለሚረዳን ላለው ይጨመርለታልን ስለሚሰጠን በህሊናችን ውስጥ ሆን ብለን ነገም ልናመሰግንለት የምንፈልገው ነገር ዛሬ ላይ ሆን ብለን እንያዘው። ያን በመያዝ ምክንያት በውስጣችን ያለ እምነት ይጨምራል ማለት ነው ስለምንፈልገው ጉዳይ። ሌላው ምስጋና የደስታ ስሜት እንዲሰማን ያደርጋል። ሰው ሲያመሰግን ደስ ይለዋል። ቃሉን ብቻ ማውጣት ሳይሆን ወይም ደግሞ ለሰዎች ዝም ብሎ ለፎርማሊቲ ብለን ሳይሆን የምንናገረው ወይንም ደግሞ በይሉኝታ ሳይሆን የምንናገረው ሆን ብለን የምስጋና ስሜት ከውስጣችን ፈጥረን መናገር ያስፈልጋል። ይህንን አሁን ሌላ የተግባር ልምምድ ልክ ቅድም ይቅርታ ላይ እንዳደረግነው የተግባር ልምምድ ምስጋናንም የተግባር ልምምድ እናደርጋለን። ጥልቅ ነው። በጣም ደስ የሚል ስሜት ያመጣል። ህይወታችንን በሚገርም ሁኔታ ይለወጣል። በሚገርም ሁኔታ አይቻልም የምትሏቸው ነገሮች ይቻላሉ። አይሆንም አይደረስበትም የምትሉበት ነገር ሁሉ ይደረሳል። ስለዚህ አንደኛ ምንድነው የምናደርገው? የምናደንቃቸውን የምናመሰግናቸውን ነገሮች አሉ። እንደዚሁ ደግሞ ማናደንቃቸው አሉ። ስለዚህ እነዚህን ነው የምትጽፉት። የምታደንቃቸውን፣ የምታመሰግናቸውንና የምትወዳቸውን ሰዎች አድናቆትህን፣ ፍቅርህን እና ላደረጉልህ ምስጋናን በወረቀት መጻፍ። ምናልባት ብዙ ጊዜ ምስጋና ሲባል ልምምዱ ስለሌለ እንደ ኢትዮጵያውያን ማመስገን በጣም ስለሚጎለን ሰዎችን፣ ቤተሰብን ሊሆን ይችላል ጓደኞቻችንን ድንገት ስናመሰግን ሊሞቱ ነው የሚመስለን። ሰው ሲያመሰግን ምን ሊያደርግ እንደሆነ እንጂ አመሰገነን የስንብት ደብዳቤ ነው ብዙ ሰው ሲጽፍ የሚያመሰግነው የሚያደንቀው። ስለዚህ የምናደንቃቸውን፣ የምንወዳቸውን፣ የምናመሰግናቸውን ቤተሰብ፣ ዘመድ፣ ጓደኛ እነዚህ ሊስት እናድርግና ለየብቻ አንዳንድ ወረቀት ላይ ምን እናድርግ? አንደኛ አድናቆትን ምን እናደንቅላቸዋለን? ከአንደበታቸው፣ ከሐሳባቸው፣ ከጠባያቸው፣ ከድርጊታቸው እኛ ላይ ስላደረጉት በጎ ነገር የምናደንቅላቸውን ነገር። ከዛስ ፍቅራችንን የሚሰማን የፍቅር ስሜት ለወንድሜ፣ ለእህቴ፣ ለዘመዴ፣ ለጓደኛዬ ፍቅራችንን፣ እንደዚሁ ደግሞ ያደረጉልን ምስጋና የሚገባው ድርጊት። በተለይ በቤተሰብ ውስጥ በጓደኛ ውስጥ አንዱ ለአንዱ ብዙ ድርጊቶች አሉ፣ ግን እንደ ዘበት እናልፋቸዋለን፣ አናመሰግንም። ስለዚህ መልካም ድርጊቶች በህይወታችን ተደርጎልን አንደበት እያወጣን ካላመሰገንን መልካም ድርጊቶች ወደኛ የሚመጡ እየቀነሱ ይመጣሉ። በዛ ፋንታ ደግሞ መጥፎ ድርጊቶች እየበዙ ይመጣሉ ማለት ነው። ስለዚህ እነሱን ጻፏቸው። አንደኛ ለአንድ ሰው ልትጽፉ ትችላላችሁ፣ ለሁለት፣ ለሶስት ልባችሁ ለፈቀደው ያክል ጻፉ። ወረቀቱ አዲስ ሊሆን ይችላል፣ አሮጌ ሊሆን ይችላል፣ ችግር የለውም። ውስጡ የምትጽፉት ነገር ነው ዋናው። ስለዚህ ይህንን እናድርግ። ያንን ከጻፍን በኋላ የሚቀጥለው ተግባር ምንድን ነው?
ይህንን ወረቀት ለሰዎቹ ለጻፍንላችሁ ሰዎች አንዳንድ ጊዜ በቴክስት ሊሆን ይችላል፣ ግጥም አድርጋችሁ የምትጽፉት ኦዲዮ ሊሆን ይችላል፣ በአካልም ጠርታችሁ ቁጭ አድርጋችሁ ሊሆን ይችላል። ውስጣችሁ እንዳመነበት ዋናው ነገር የሚመሰገነውን የሚደነቀውን ነገር ከሰዎች ውስጥ ፈልፍለን አውጥተን ለነሱ መስጠት ነው፣ ባለቤቶቹ እነሱ ስለሆኑ። ስለዚህ ይህን ስናደርግ ፈልገናቸው ወረቀቱን መስጠት፣ ቴክስቱን መላክ ወይም በአካል አግኝተን መንገር ሊሆን ይችላል። ያንን አድርጉት። ከዛ በህይወታችሁ ውስጥ የሚኖረው ልዩነት ይህንን የምታገኙትን ውጤት ኮሜንት ላይ እንደዚሁ ሰጀስት አድርጉን። ቤተሰብ ላይ፣ ዘመድ ላይ፣ ጓደኛ ላይ የሚገርማችሁ ብዙ የሰዎች የሚመሰገን ነገር እኛ ጋር ተጠራቅሞ ታጭቆ ቁጭ ብሏል እና ስንሰጣቸው እነዛ ሰዎች ኤክስፕረስ በማድረጋችን አንደኛ የኛ ልምምድ የሚመሰገን ነገር ላይ እያየን ነው። ሁለተኛ ሰዎቹ ደግሞ እንደዚሁ ሲሰጣቸው ደስ ብሏቸው ይቀበላሉ። በተለይ እናት፣ እህት፣ ወንድም ምናምን እንደዚህ ከሆኑ ሊፈሩ ይችላሉ። በመፍራታቸው ምክንያት መጥፎ ስለሆነ አይደለም፣ ምስጋናው ስላላስለመድናቸው ነው። በሂደት ስትደጋግሙት በአንደበታችሁ ምስጋናን ሁል ጊዜ የምትገልጡ ትሆናላችሁ። ምስጋናም በእናንተ ህይወት ውስጥ የሚመሰገኑ ነገሮችም እየበዙ ይመጣሉ ማለት ነው። ይህንን እናድርግ። ስልጠናችን ይህን ይመስል ነበረ። መልካም ቆይታ። በሌላ ስልጠና ሳምንት እንገናኛለን። አመሰግናለሁ። ውድ የለውጥ ቲዩብ ቤተሰቦቻችን የክፍል 2 የይቅርታና ምስጋና ቆይታችን ይህን ይመስል ነበር። ይህንን ቪዲዮ በምትመለከቱበት ጊዜ የፈጠረባችሁ ጥያቄ እንዲሁም አስተያየቶቻችሁን በኮሜንት ሴክሽኖቻችን ላይ አስቀምጡልን። ሳምንት በሌላ ርዕስ ሌላ ስልጠና ይዘንላችሁ እንቀርባለን። መልካም ቆይታ።